السياسة فورقي كان يكن كراهية عمياء للأمهرة. ትልቁ ግን ችግሩ አንዱ ኢሳያስ አፈወርቂ በጣም እንደዚህ ብሎ ነው የገለጸው። አሚያ ማለት ነው እውር ድንብር ያለ ጨለም ያለ የአማራ ጥላቻ ነበረበት ወይም አለበት። طبعا ليه ترى الناس يتحالف معاهم قريب ده እንደዚህ አሁን ከነሱ ጋራ ሊዋደድና ወይም ደግሞ ከነሱ ጋር ግንባር ሊፈጥር በፊት በጣም ይጠላቸው ነበር። لكن زمان كان بيكرهوا كراهية عمياء እና በፊት ግን በጣም የእውር ጥላቻ ነበረ ሚጠላቸው ይላል። يعني لدرجة انه انا اتذكر እንደውም የሱን የጥላቻውን ደረጃ ለመግለጫ አንድ አጋጣሚ አለኝ ይላል ከሱ ጋራ